ሙስሊም የሆኑት አካሎች ምን አሉ መሰለ? እኛ ሁሱን አይወክለንም፣ ሁሱ የሙስሊም ህዝብ አይወክልም እንዴት ምናምን ተብለው ሲጠየቁ እሱ የሚናገራቸውን ንግግርም ሆነ እንደውም የእሱም አላህ ሌላ ነው የእኛም አላህ ሌላ ነው እያሉ ነው። እንዴት ነው ነገሩ? አልገባኝም። ቅድም ስመልስ ነበር ጉራጌ፣ ቅድም መልሻለሁ። ጥያቄን ክርስቲያኑ ልስጠይቁ አህባሾች ናቸው እነሱ ከእኛ ከሙስሊሞች ናቸው ብለን አናምንም። ከእስልምና ያፈነገጡ ሰዎች ናቸው። ሙስሊም ብለው ማለት አንድ አካል አምላኩ የተናገረውን ነቢይ ሰለላሁ ዐለይሂ ወሰለም የተናገሩትን አምኖ የሚቀበል ሲሆን ነው። እነሱ ደግሞ ቁርአን እና ሐዲስ ላይ የተነገረውን አንቀበልም ብለው በግልጽ ይናገራሉ። እኔ አዳምን በእጅ የፈጠርኩት እያለ አላህ አይ እጅ ብለን አንቀበልም ይላሉ። አየህ፣ ማን ነው እንደዛ እንድትሉ ያደረጋቸው ያስተማራቸው? የለም ማን ነው? ስለዚህ በቁርአንና በሐዲስ ላይ አንቀበልም ያሉ አካሎች ናቸው። እኔ ደግሞ ቁርአንና ሐዲስ ላይ የተጻፈውን የምቀበል ነኝ። ግን ያን የፈጣሪን ባህሪ ከፍጡር ጋር የማይመሳሰል ረቂቅ የሆነ ማንነት ያለው የማይመረመር ወይንም የማይገለጽ ስለነበረው የማይመረመር ለማለት ነው። የፈጣሪን ባህሪ ምርምርን ማግኘት የምንችለው ነገር አይደለም። እጅ ያለኝ አዳምን የፈጠርኩበት ካለ እጅ ያለው ብለን እናምናለን። ግን የማይመረመር የሆነ ወይንም የማይገለጽ ተብሎ ነው እንጂ አንደኛ ከፍጥረታት ጋር የምናመሳስለው አይደለም። ያንን ልክ እንዲሁ ደግሞ እንዲህ ነው ብለን ከይፍያውን ከራሳችን ተፈላስፈን የምንናገር አይደለም። ያ ነው የማይገለጽ ወይንም የማይመረመር እኔ የሚል ማንነት ባህሪ አለው ብለን የምናምን